ሰላም ቅዱሳን፣ ሰላም ለእናንተ ይሁን። እንዴት ቆያችሁ? ዛሬ ደግሞ እስቲ እንደ እግዚአብሔር ቃል ጠላቶቻችንን የምንቀብርበት የእግዚአብሔርን ቃል መሰረት በማድረግ የምንዋጋበት ጊዜ ነው። በዘፍጥረት 35 ከቁጥር 1 ጀምሮ እስከ ቁጥር 4 ድረስ የሚናገር የእግዚአብሔር ቃል አለ። ያዕቆብ እግዚአብሔርን ለማክበር እግዚአብሔርን ለማድነቅ ለማሞገስ የሰራቸው ስራዎች ነበሩ እና የቀበራቸው ነገሮች ነበሩና እንዴት እንዳደረገ ስናይ ቁጥር 4 ላይ እንደዚህ ይላልና በእጃቸው ያሉትን እንግዶችን አማልክት ሁሉ በጆሮአቸውም ያሉትን ጉትቻዎች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው በአድባር ዛፍ ስር ቀበራቸው ይላል። ያንን ከቀበረ በኋላ መስዋዕቱን እንደሰዋ ወይም የእግዚአብሔርን መሰዊያ እንዳበጀ እንዳደሰ የእግዚአብሔር ቃል ይናገራልና እግዚአብሔር አምላክ በሕይወታችን ላይ የተቀመጡ መጥፋት ሲገባቸው ያልጠፉ እስከ ዛሬ ድረስ በሕይወታችን እየተገዳደሩ ያሉ ከጥንት ጀምሮ እኛ ሳናውቅ እኛ ሳይገባን ሲከተሉን የነበሩ ከቤተሰብ በኩል ሊሆን ይችላል። እነዚህ ያዕቆብ ቤተሰቦች እንግዲህ ያመጡት ነገር ነበረ። እሱ ከነበረበት ካጎቱ ቤት ሚስቶቹ ይዘውት የመጡት ነበረ። እሱ ግን ወደ ቤቴል መቅረብ ስለፈለገ መስዋዕቱን እየሰዋ እግዚአብሔርን ደስ እያሰኘ መኖር ስለፈለገ መንጻት ፈለገ። ወደ ላይ ወደ ቁጥር 3 እንዳውም ንጹሐን ሁኑ ልብሳችሁንም ለውጡ እያለ ይነግራቸው ነበረ እና ምናልባት ለእግዚአብሔር ክብርና ለእግዚአብሔር መልካም ስራ እንቅፋት ሊሆን ይችላል ብሎ ነውም ደግሞ በቃ እንዲያወልቁ የእጃቸውን የጆሮአቸውን ጉትቻቸውን የተለያየ የጣዖታት ስዕላት ያሉበትን የጣዖታት ምልክት ጌጥ ያሉበትን ጌጣጌጣቸውን ሁሉ አውልቀው እንደሰጡትና ወስዶ እንደቀበረው ይናገራል። እግዚአብሔር አምላክ አላስፈላጊ የሆነ ነገሮችን ሁሉ ዛሬ እንድንቀብር እድልን ሰጥቶናል ማለት ነው። ስለዚህ በሕይወታችን ላይ በማለዳችን ላይ በቀትራችን ላይ በማታችን ላይ በሌሊታችን ላይ እየተንጠለጠሉ የሚያስጨንቁን ከእግዚአብሔር ጽድቅና እውነት ከተጠራንበትና ከዳንበት እውነት ወደ ኋላ ሊጎትቱን የሚፈልጉ ሁሉ በኢየሱስ ክርስቶስ ስም ዛሬ ይቀበራሉ። አምላካችን ኃያል ስለሆነ እንቀብራቸዋለን። እባብና ጊንጡን ትረግጡ ዘንድ በሰይጣን ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ተብሎ ተጽፏልና በዚህ በእግዚአብሔር ቃል እውነት ቆመን እነዚህን ጠላቶቻችንን እንቀብራቸዋለን። ምክንያቱም የተሰጠን ስልጣን ቀላል አይደለም። የተቀበልነው የልጅነት ስልጣን በሰይጣን ኃይል ሁሉ ላይ ነው የሚለው። በሰይጣን ኃይል ሁሉ ላይ የተሰጠን ይህ የስሙ ስልጣን የተሰጠን ይህ የልጅነት ስልጣን በምንም የሚገታ አይደለም። በምንም የሚደበዝዝ በምንም የሚከለከል አይደለም። የተሰጠን ከመለኮት ስለሆነ ስለዚህ በክርስቶስ ኢየሱስ ስም ዛሬም በማለዳችን ላይ ፈጥኖ በሕይወታችን አንድ ብሎ ክፋትን ሊጀምር ስንነሳ በእግዚአብሔር ደስታ እንዳንነሳ ስንጀምር በእግዚአብሔር ደስታ እንዳንጀምር በሕይወታችን ላይ ጨለማን የሚጥል በሽታን የሚጥል ደስታን የሚሰልብ ሰላቢ በኢየሱስ ክርስቶስ ስም ስልጣን ዛሬ የተቀበረ ይሁን። ከላያችን ላይ ተነቅሎ ይቀበር። ያዕቆብ ቤተሰቦች ማጌጫቸውን ግን እግዚአብሔር የማይከብርበትን በላያቸው ላይ ያለውን ይህንን ጌጣጌጣቸውን አውልቀው ሰጥተው እንዳስቀበሩት እንዲቀብረውም ፈቃደኛ እንደሆኑ ዛሬ በጌታ በኢየሱስ ክርስቶስ ስም በጤናችን ላይ የተቀመጠ በበጀታችን ላይ የተቀመጠ በኢኮኖሚያችን ላይ የተቀመጠ በአእምሯችን ላይ የተቀመጠ በጤናችን ላይ የተቀመጠ በትዳራችን ላይ የተቀመጠ በልጆቻችን ላይ የተቀመጠ በቤተሰቦቻችን ላይ የተቀመጠ
በኢየሱስ ክርስቶስ ስም ተሰብስቦ የተቀበረ ይሁን። በጌታ በኢየሱስ ስም እንደ እግዚአብሔር ቃል እንቀብረዋለን። ይቀበር። አመፅ ይቀበር። ክፋት ይቀበር። በኢየሱስ ክርስቶስ ስም የተቀበረ ይሆን። ጤናችንን ያዛባ፣ ሕይወታችንን ያዛባ፣ በቤታችን ላይ እጁን ሊዘረጋ የሚፈልግ በኢየሱስ ክርስቶስ ስም እንቀብረዋለን። የተቀበረ ይሆን። በትንሣኤው ኃይል ዛሬ ከጭንቅላታችን ላይ፣ ከሕይወታችን ላይ፣ ከአካል ብልቶቻችን ላይ በኢየሱስ ክርስቶስ ስምና ስልጣን ጠላት ያስቀመጣቸው፣ ክፉ ያስቀመጣቸው፣ አለማወቅ ያስቀመጣቸው፣ አለመረዳት ያስቀመጣቸው፣ አለማወቅ ያስቀመጣቸው የትኞችም ነገሮች ከእግዚአብሔር ቃልና ከፈቃዱ ውጭ የሆኑ በኢየሱስ ክርስቶስ ስም የተቀበሩ ይሁኑ። በኢየሱስ ስም የተቀበሩ ይሁኑ። ማታጋ ሴፕሬሌጀደገሌቬኒ ማራላዳላጃዳጋባያ ፕራዜቴኬሌቬኒ ማራላዳላጃዳጋቡስ ዌላቫርዳታ ሳፕራላ ጄኔሜግላቫሃዳጋላቫኒያ ቀናችን የተባረከ እንዳይሆን፣ ቀትራችን የተባረከ እንዳይሆን፣ ምሽታችን የተባረከ እንዳይሆን፣ ማታችን የተባረከ እንዳይሆን፣ የእረፍት ሰዓታችን የተባረከ እንዳይሆን፣ ውክበትንና የሆነ በቃ መናወጥን ያደረገ አውሬ በጌታ በኢየሱስ ክርስቶስ ስም የተቀበረ ይሁን። በኢየሱስም ቀበርኩት። በኢየሱስም ቀበርኩት። በኢየሱስም ቀበር ነው። በኢየሱስም ቀበር ነው። በኢየሱስም ቀበር ነው። በኢየሱስም የተቀበረ ይሆን። ፕራዜቴኬሌቬኒያ ሶሮሎጆ ዶጎሎቮዲ ባራላዳላጃዳጋላባች ሴንዳ ማዲያኖስ ሴፕሬሌጄኔ ሜግላቫሃንዶስ ያዕቆብ ገብቶት ነው። እነዛ ነገሮች አብረዋቸው ካሉ የእግዚአብሔርን ክብር እንደሚከለክሉ ገብቶታል። ተጽዕኖ እንደሚፈጥሩ ገብቶታል። ከዚህም የተነሳ ነው በቃ ወደ ቤቴል እወርዳለሁ፣ እግዚአብሔርን ማምለክ እፈልጋለሁ፣ ከእግዚአብሔር ጋር በክብሩ መቀላቀል እፈልጋለሁ፣ በመከራዬ ቀን የሰማኝን አምላኬን ላመሰግነው፣ ላገለግለው፣ ከእሱ ጋር ልቀጥል እፈልጋለሁ ብሎ ባሰበ ጊዜ ለካስ ሌላ ተደራቢ ነገር መልካም መስሏቸው ከነሱ ጋር ያሉ ነገሮች አሉ። ማጌጫ መስሏቸው፣ መድመቂያ መስሏቸው፣ መልካም ነገር መስለዋቸው በእጆቻቸው፣ በጆሮቻቸው፣ በተለያዩ አካላቶቻቸው ላይ ያስቀመጧቸው ነገሮች ነበሩ። እሱን ለካ መንፈስ ቅዱስ ገልጦለታል። እግዚአብሔር ተናግሮታል። እነዚህ ነገሮች ሁሉ መነሳት እንዳለባቸው ያዕቆብ ገባው። ስለዚህ ጨክኖ ሊቀብራቸው ወሰነ። እነሱንም ጠየቃቸው። መንጻት አለባችሁ፣ መቀደስ አለባችሁ፣ ልብሳችሁ መለወጥ አለበት፣ ንጹሐን መሆን አለባችሁ። እኛ ወደ ቤቴል እንሄዳለን፣ በመሰዊያው ስፍራ እንቀርባለን፣ ለእግዚአብሔር መስዋዕትን እናመጣለን። በመከራዬ ቀን የሰማኝ አምላክ አለ፣ በብቸኝነት ቀን ያናገረኝ አምላኬ አለ። ስለዚህ በሱ ፊት መሆን እፈልጋለሁ። ከነ ቤተሰቦቼ መሆን እፈልጋለሁ። ከነ ቤተሰቦቼ በፊቱ መገኘት እፈልጋለሁ። ከነ ቤተሰቦቼ በሱ ፊት መስዋዕትን ማቅረብ እፈልጋለሁ። ስለዚህ መስዋዕታችንን ይቀበል ዘንድ በሕያዋን ምድር በሕይወት ኖረን እናገለግለው ዘንድ አላስፈላጊ የሆኑ ጠላት የጫንብን እኛ ራሳችን ያመጣናቸው ሳናውቅ የገቡ እያወቅን መልካም መስለውን በሕይወታችን ላይ የተቀመጡ ነገሮችን ሁሉ ሰብስበን እንቀብራቸዋለን አለ። ስለዚህ እግዚአብሔር አምላክም አሳካለት። ሰብስበው እንዲሰጡት በልባቸው ገባ። ቅንነት እንዲኖራቸው አደረገ። ጌጤ ነው፣ ወርቄ ነው፣ ዝርግፌ ነው፣ ምናምኔ ነው አላሉትም። ሰብስበው አውልቀው ሰጡት ይላል። እሱም ደግሞ ይዞ ሄዶ ቀበራቸው ይላል። በጌታ በኢየሱስ ክርስቶስም ዛሬ ሳይቀበሩ ቀርተው እኛም ሳንነቃ ቀርተን ሳይገባን ቀርተን እኛ ህይወት ላይ የተቀመጡ በቤታችን የተቀመጡ ግን ጠላትን የሚጋብዙ ለጠላት ቀዳዳ መስመር መንገድ የሚሆኑ የትኞቹ ናቸው? በክርስቶስ ኢየሱስ ስም ዛሬ ተለቅመው ይቀበሩ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ለቅመን ቀበር ናቸው። ከህይወታችን ላይ ለቅመን ቀበር ናቸው። ከጓዳችን ላይ ለቅመን ቀበር ናቸው። ከስራ ስፍራችን ላይ ለቅመን ቀበር ናቸው። በኢየሱስ ክርስቶስ ስም ከልጆቻችን ላይ ለቅመን ቀበር ናቸው። ከትዳራችን ላይ
ለቅመን ቀበርናቸው። ከህይወታችን ከአገልግሎታችን ላይ ለቅመን ቀበርናቸው። በኢየሱስ ክርስቶስ ስም የተቀበሩ የሆኑ የእግዚአብሔር ፈቃድ የሌለባቸው እኛም ደግሞ ያላስቀመጥናቸው በጠላት እጅ መተው የተቀመጡ ባለመረዳታችን በኩል መተው የተቀመጡ ባለመንቃታችን በኩል መተው የተቀመጡ በደከምንበት ቀን መተው የተቀመጡ ባላወቅንበት ቀን መተው የተቀመጡ ነገር ግን እንዳንሄድ ያዙን፣ እንዳንዘረጋ ያዙን፣ እንዳንፈጥን ያዙን እርም ሆነው የተቀመጡ ያጋንንት መሳቢያ ሆነው የተቀመጡ በክርስቶስ ኢየሱስም ዛሬ ይቀበሩ። በናዝሬቱ ጌታ በኢየሱስም ይቀበሩ። በትንሣኤው ኃይል የተቀበሩ ይሁኑ። ላይነሱ ቀብረናቸዋል። ተመልሰው ላይመጡ ቀብረናቸዋል። ላያገኙን ቀብረናቸዋል። በኢየሱስ ክርስቶስም ቀበርናቸው። መንገዳችንን ላይዘጉ ቀበርናቸው። ኢኮኖሚያችንን ላያቀጭጩ ቀበርናቸው። ረሃብተኞች ላያደርጉን ቀበርናቸው። በኢየሱስ ክርስቶስም ቀበርናቸው። በናዝሬቱ ጌታ በኢየሱስም የተቀበሩ የሆኑ ማትሬጀተኬሌፌኒ ማራላዳላጃዳጋባያ ራታ ካሳፕራላ ጄኔ ሜግላ ባሃዶስ ዌላራ ሳካሊላ ማሃዲያላ ቬኔ ሜግላ ባሃንዶ በኢየሱስ ክርስቶስ ስም የተቀበሩ ይሁኑ። ከትውልዱ ላይ ይቀበሩ። በኢየሱስ ክርስቶስ ስም ከቤተ ክርስቲያን ይቀበሩ። ከአብያተ ክርስቲያናት ይቀበሩ። የማይጠቅሙ ይቀበሩ። የሰይጣንን መንገድ የሚከፍቱ ይቀበሩ። በናዝሬቱ ጌታ በኢየሱስ ስም የተቀበሩ የሆኑ ያዕቆብ ሰብስቦ ቀበራቸው ይላል። እነዛ የማይጠቅሙ ናቸው። ለእግዚአብሔር ቤት ውበት የማይሆኑ ናቸው። ለእግዚአብሔር መንፈስ የማይመቹ ናቸው። ለእግዚአብሔር ቃል የማይመቹ ናቸው። ከዛ ከሀገራቸው ከምድራቸው ይዘውት የመጡ ጣዖታቶች ናቸው። የማይጠቅሙ ናቸው። የማይረቡ ናቸው። ለእግዚአብሔር ክብር የማይሆኑ ናቸው። ለትውልድ የማይተርፉ ናቸው። ምናምንቴ ነገር ናቸው። በኢየሱስ ስም ይቀበሩ ብሎ እንደቀበራቸው እንቀብራቸዋለን። የተቀበሩ የሆኑ አመፅን የሚያስተምሩ ክፋትን የሚያስተምሩ ተንኮልን የሚያስተምሩ ግን የሚጠቅሙ የሚመስሉ ግን የሚያደምቁ የሚመስሉ በኢየሱስ ስም ከትውልዱ ላይ ይቀበር። ይቀበር ከዘመኔ ላይ ይቀበር፣ ከትዳሬ ላይ ይቀበር፣ ከልጆቼ ላይ በኢየሱስ ስም ተለቅሞ ይቀበር። በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም በትንሣኤው ኃይል በኢየሱስ ስም በትንሣኤው ጉልበት በኢየሱስ ስም በስሙ ስልጣን በኢየሱስ ስም እቀብራቸዋለሁ። ይቀበሩ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን። አልፈቅድላቸው በኢየሱስ ስም በጤናዬ ላይ እንዲቀመጡ አልፈቅድም። በትዳሬ ላይ እንዲቀመጡ አልፈቅድም። በልጆቼ ላይ እንዲቀመጡ አልፈቅድም። የሚመስሉ ግን ያይደሉ፣ የሚያደምቁ የሚመስሉ ግን ያይደሉ፣ የሚያስጌጡ የሚመስሉ ግን ያይደሉ፣ የሚያጠግቡ የሚመስሉ ግን ያይደሉ፣ የሚበጁ የሚመስሉ ግን ያይደሉ። በጌታ በኢየሱስ ስም የተቀበሩ የሆኑ በናዝሬቱ ጌታ በኢየሱስ ስም ለዘላለም ይቀበሩ። Prada daga sepre legete che le veni mahada lavania. Prazo tokolocho tokolofoni maralada la jadagabos. እንጨክንባቸዋለን ወገኖች ሆይ እንጨክንባቸዋለን ሳይገባን። ቤተሰብ ያዕቆብ ቤተሰብ እኮ የሚጠቅም መስሏቸው ነው በላያቸው ላይ ያስቀመጧቸው። የሚያስጌጡን መስሏቸው ነው። የሚያደምቁን መስሏቸው ነው። ጥሩ ነገር የሚመስሉልን መስሏቸው ነው። ነገር ግን አይደሉም። ይዘዋቸው የመጡት ትራፊሞች ናቸው። የጣዖታት አምላኪዎች ጌጣጌጦች ናቸው። እግዚአብሔርን የሚያከብሩ አይደሉም። ወደ ቤቴል የሚያቀርቡ አይደሉም። ከመንፈስ ቅዱስ ጋር የሚያስማሙ አይደሉም። በላያቸው ላይ ተቀምጠዋል ግን እናጌጥባቸዋለን ብለው አድርገዋቸዋል ግን ተቀብለዋቸዋል ግን ተስማምተዋል ግን ነገር ግን የእግዚአብሔር እውነት በተገለጠ ጊዜ ወደ ያዕቆብ ልብ የማይጠቅሙ እንደሆኑ ባወቀ ጊዜ በተረዳ ጊዜ አውልቃቸው አምጡ አለ። ወደ ቤቴል ልንሄድ ነው አለ። በእግዚአብሔር ፊት ልንቆም ነው አለ። መሰዊያን ልናዘጋጅ ነው አለ። ለእግዚአብሔር ልንሰግድ ነው አለ። በመከራዬ ቀን የረዳኝን ጌታ ላከብረው ወደ እሱ ሄዳለሁ አለ። ስለዚህ መሄድ የምፈልገው እስከነ ቤተሰቦቼ ስለሆነ ይህንን የተሸከማችሁትን የማይጠቅም እግዚአብሔር የማይከብርበትን በላያችሁ ላይ ያለውን በፈቃደኝነት አውልቃችሁ ስጡኛል። ዘፍጥረት 35ን ማንበብ ትችላላችሁ። ከአንድ ጀምራችሁ እስከ 5 ድረስ ያለው ወርታችን ማንበብ ይቻላል። እግዚአብሔር አምላክ እንዴት መሰዊያውን ሰውቶ እንዴት እግዚአብሔር እንዳከበረው እንዴት ድምፁን እንደሰማ ከዛ በታች ያሉት የእግዚአብሔር ቃሎች ይናገራል። ስለዚህ ወገኖች የሚጠቅመን የመሰለ ዛሬም
እኛ ራሳችን ይዘን የተቀመጥነው፣ እኛ ራሳችን የተስማማንበት፣ እኛ ራሳችን በቃ ያስጌጠኛል፣ ያስውበኛል፣ ጥሩ ይሆንልኛል ብለን ባህሪዬ ነው ብለን ልምምዴ ነው ብለን የኔ ስታተስ ነው ብለን የያዝናቸው ነገሮች በኢየሱስ ክርስቶስም ዛሬ ከላያችን ላይ የተቀበሩ የሆኑ ተነቅለው ይቀበሩ። በኢየሱስ ክርስቶስም ተቃጥለው ይቀበሩ። በእግዚአብሔር ኃይል ተቀስፈው ይቀበሩ። በናዝሬቱ ጌታ በኢየሱስ ክርስቶስም ተሸክመናቸው የምንዞር አንዳንድ ጊዜ እኮ ወገኖች በሽታን ራሱ የሆነ አዳብት አድርገ ነው በቃ እግዚአብሔር ከኔ ጋር እንዲኖር ፈቅዶለት ነው መሰለኝ ብለን እንዳውም ጥቅስ እንጠቅሳለን የጳውሎስን። በቃ ጳውሎስ 3 ጊዜ ጸለየ፣ ከዛም በቃ ከላይ ላይ ሊሄድ አልቻለም። ከዛን እግዚአብሔር በቃ በድካሜ ያንተ ኃይል ይገለጣል ብሎኛል ብሏል ብለን እየጠቀስን የምናስቀምጣቸው ነገሮች አሉ። አዎ የእግዚአብሔር ቃል ነው። ጳውሎስ ያለፈበት ብዙ ነገር አለ። ለምን ታዲያ ለበሽታው ብቻ ሳይሆን ለምን የሰራቸውን ስራዎች በእኛ ላይ አልሆኑም? የጳውሎስን ልንቀበል ከሆነ የጳውሎስን በቃ በእኔም ላይ ይሁን ብለን ከሆነ ያችን ብቻ ከምንስማማ ይልቅ ጥላው ይፈውስ የነበረውን ለምን ወደ ህይወታችን አላመጣ ነው? ለምን አልተስማማንም በዛ? ስለዚህ ይሄ ጳውሎስ ያለፈበት በቃ እግዚአብሔር ያየው ነገር ነበረ። መውጊያ አድርጎ በእኔ ህይወት ላይ ያስቀመጠው አለ። ስለዚህ ጥቅስ እየጠቀስን አንስማማ። መስማማት የለብንም። ምክንያቱም የሚያደክመንን ነገር መስማማት የለብንም። በህይወታችን ላይ የሆነ ጉብጥናን የሚያመጣ ነገር መስማማት የለብንም። እግዚአብሔር አምላክ ሁሉን የሚችል አምላክ ሆኖ ሳለ እኛ ግን አዳብት አድርገነው በቃ ተስማምተንበት በዛ ነገር ላይ እንድንቆይ የምንፈቅድበት ጊዜ አለ። አንፈቅድም፣ መፍቀድ የለብንም። ምክንያቱም እኮ የቤተሰቦቹ የሚስቶቹ የልጆቹ እኮ ጌጥ ነው ያዕቆብ ያየው። የሚያምር እኮ ነው። ጆሮአቸው ላይ ያስቀመጡት፣ እጃቸው ላይ ያስቀመጡት፣ ወገባቸው ላይ ያሰሩት፣ አንገታቸው ላይ ያሰሩት በጣም የሚያብረቀርቅ የሚያምር ደስ የሚያሰኝ ዝርግፍ ጌጥ የሆነ ነው። ነገር ግን እግዚአብሔር እንደማይከብርበት ያዕቆብ አየ። እግዚአብሔር እንደማይደግፈው አየ። ስለዚህ እግዚአብሔር የማይደግፈውን መደገፍ የለብንም። እግዚአብሔር ያልተስማማበትን መስማማት የለብንም። እግዚአብሔር ያልተናገረንን ማመን የለብንም። እግዚአብሔር ያላለንን እኛ ደግሞ ወስነን መሸከም የለብንም። ዛሬ እግዚአብሔር ያላለው ሸክም፣ እግዚአብሔር ያላሸከመን ሸክም፣ እግዚአብሔር ያላስደረገን ድርጊት፣ እግዚአብሔር ያላስሮጠን ሩጫ፣ እግዚአብሔር ያላሸከመን ቀንበር በኢየሱስ ስም የተሰበረ ይሆን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይሰበር። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። ከትውልዳችን ላይ ይሰበር። ከወጣቱ ላይ ይሰበር። ከትዳሮቻችን ላይ ይሰበር። ከልጆቻችን ላይ ይሰበር። ከመንደራችን ይሰበር። ከቀበሌያችን ይሰበር። ከአህጉራችን ይሰበር። ከምድራችን ኢትዮጵያ ይሰበር። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። እግዚአብሔር ያላለው ሸክም ይሰበር። ፓሎ ዳጋ ሴፔሌ ፌኒ ማሃዳጋ ላቫኒ ማጃዳጋ ባንታ ዌላራ ሴክሬሌ ጄኒ ማሃዳጋ ላቮረ ባሃዱዲ ዳማሴሌቬኒያ ዋትሬጄንታ ሳፓላ ዲያላ ቬኒያና ላቫጋቦ ሴሌቬንታ ፕራዜተ ከሌቬኒ ማጃዳጋቦ በኢየሱስ ክርስቶስ ስም እግዚአብሔር በኔ ላይ ያላለው፣ እግዚአብሔር በኔ ላይ ያልተናገረው፣ እግዚአብሔር በኔ ላይ ያልፈቀደው፣ እግዚአብሔር በኔ ላይ ያላስቀመጠው፣ እግዚአብሔር በኔ ላይ ያላኖረው ነገር ሁሉ በጌታ በኢየሱስ ስም ዛሬ ተለቅሞ የተቀበረ ይሁን። በኢየሱስ ስም የተቀበረ ይሁን። ከላይ ላይ ተለቅሞ ይቀበር። ከዘመኔ ላይ ተለቅሞ ይቀበር። ከእድሜ ላይ ተለቅሞ ይቀበር። በኢየሱስ ስም የተቀበረ ይሁን። ከዘመናችሁ ላይ የተቀበረ ይሁን። በኢየሱስ ስም ከእድሜያችሁ ላይ ተለቅሞ የተቀበረ ይሁን። እግዚአብሔር ያላለው፣ እግዚአብሔር ያልተደሰተበት፣ እግዚአብሔር ሊከብርበት ያላደረገው፣ እግዚአብሔር ራሴ ነኝ ያላለበት፣ ከእግዚአብሔር ቃል ከድምፁ ያልሰማ ነው። እንዲሁ በምናብ አምነን ተሸክመን የኖር ነው። እንዲሁ ዝም ብለን ተቀብለን የተቀመጥ ነው። እንዲሁ በየዋህነት የፈቀድንለት፣ እንዲሁ ባለመረዳት የፈቀድንለት፣ እንዲሁ ባለማወቅ የፈቀድንለት፣ ግን እኛን አታክ አድርጎ ያስቀመጠን በህይወታችን ላይ ሚና እየተጫወተ ያለ የእግዚአብሔር እጅ የሌለበት በኢየሱስ ክርስቶስም ይነሳ። ከህይወቴ ይነሳ። ከህይወታችሁ ይነሳ። ከትውልዱ ላይ ይነሳ። ከጤናችን ላይ ይነሳ። ከኢኮኖሚያችን ላይ ይነሳ። ከሰላማችን ላይ ይነሳ። ከጤናችን ላይ ይነሳ። ከእጅግራችን ላይ ይነሳ። ከራስ ፀጉር እስከ እግር ጥፍር በኢየሱስ ስም ይነሳ። ይነሳ። የእግዚአብሔር ሐሳብ የሌለበት፣ የእግዚአብሔር ፈቃድ የሌለበት፣
የእግዚአብሔር ድምፅ የሌለበት በኢየሱስ ክርስቶስ ስም ይነሳ። አንዳንዶች ወገኖች ሆይ ድህነትን ራሱ በቃ ክርስትና እኮ ከድህነት ጋር የተያዘ አድርገው ያስባሉ። አይደለም። እግዚአብሔር የበረከት ሁሉ አምላክ ነው አይልም እንዴ? እየባረኩ ባርካለሁ ያለው የእግዚአብሔር ቃል እውነት እኮ ነው። በኢየሱስ ክርስቶስ ስም በቃ እንደ ጉስቁልና ከዛ ከመጣንበት ሰፈር ከመጣንበት መንደር ከመጣንበት ስፍራ ተያይዞ የመጣ ነው ይሄ እንጂ የእግዚአብሔር ቃል የእግዚአብሔር ፈቃድ አይደለም። ክርስትና የበረከት ሁሉ ቁንጮ ነው እንጂ የጥልቀት ድህነት አይደለም። ይሄንን መስማማት የለብንም። እግዚአብሔር በመጠን ያኖራል። አዎ ያኖራል። እግዚአብሔር ሀብታም ድሃም ያደርጋል። አዎ ያደርጋል። ግን እኛ ራሳችን እግዚአብሔር ያላለውን ተስማምተን እግዚአብሔር ያላለንን ተስማምተን በላያችን ላይ ተሸክመን መዞር የለብንም። እግዚአብሔር ያላለንን ያልሰማነውን በቃሉ መንፈስ ያልተቀበልነውን እግዚአብሔር ለኔ ያየልኝ ሌላ ነው፣ ለሌላው ያየለት ሌላ ነው፣ ለሌላው የጻፈለት ሌላ ነው፣ ለኔ የጻፈልኝ ሌላ ነው። የዳንበት ክርስቶስ ኢየሱስ አንድ ይሁን እንጂ የተቀበልነው መንፈስ አንድ ይሁን እንጂ የምንሄድበት ቦታ መንግስተ ሰማያት አንድ ይሁን እንጂ በምድር ስንኖር እግዚአብሔር የሰጠን ልዩ ልዩ ነገር አለ። የኔ ለሌላው የሌላው ለኔ ሊሆን አይችልም። ስለዚህ እግዚአብሔር ባየልን በዛ መስመር ነው መንቀሳቀስ ያለብን። ምንድነው እኔን የምትለይ? ምንድነው በእኔ ላይ ያለ ዓላማ? ምንድነው ይሄ ነገር ከየት መጣ? እንዴትስ ሆነ? እኔ ግን አልፈቅድም፣ አንተ ምን ትላለህ ማለት መቻል አለብን እንጂ ከወራት የበለጠ ወይ ከዓመታት የበለጠ በላያችን ላይ ስለቆየ ወይ ከኛ ጋር አልላቀቅ ብሎ ስለታገለን ብቻ የእግዚአብሔር ፈቃድ ነው ብለን ልንፈቅድለት አይገባም። በኢየሱስ ክርስቶስ ስም እኛ ታግለን እንቀብራቸዋለን እንጂ ፎልቅቀን እንቀብራቸዋለን እንጂ ለይተን እንመታቸዋለን እንጂ። የጠላት ተጽዕኖ እኮ ነው። በጠላት መንደር ነው ያለ ነው። በጠላት ግዛት ውስጥ ነው ያለ ነው። እኛ እንግዶችና መጻተኞች እንደሆን መጽሐፍ ቅዱስ አበክሮ ይነግረናል። ስለዚህ በእንግደኝነትና በመጻተኝነታችን ሰበብ አድርጎ በህይወታችን ላይ ጭነትን ሊጭን የሚፈልግ የዚህ ዓለም ገዥን ልንስተው አይገባም። በጌታ በኢየሱስ ክርስቶስ ስም በናዝሬቱ ጌታ በኢየሱስ ስም እኔ እግዚአብሔር እንዳየልኝ ነው የምኖረው። እግዚአብሔር እንደፈቀደልኝ ነው የምኖረው። የእግዚአብሔር ቃል እንዳለኝ ነኝ እንጂ ጠላት እንዳለኝ አይደለሁም። በላዬ ላይ ስለተከሰተው ጉዳይ እንደዛ አይደለሁም። በኢየሱስ ክርስቶስ ስም እቃወመዋለሁ። እኔ አልቀበልም። በኢየሱስ ስም በሽታን አልቀበልም። ጉስቁልናን አልቀበልም። ድህነትን አልቀበልም። አለማወቅን አልቀበልም። አለመረዳትን አልቀበልም። አለመባረክን አልቀበልም። በኢየሱስ ስም አልቀበልም። በኢየሱስ ስም አልቀበልም። እቃወመዋለሁ በጌታ በኢየሱስ ክርስቶስ ስም። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ፕራዣቲያቶ ከሴላቫኒያ ፕራላቫላቫላቫዲና ማጄደጌሌቬኒ ማራላዳላባሳ ወገኖች ጥቅስን እየጠቀስ አይደለ እንደ ኢየሱስ ክርስቶስን እኮ የተከራከረው ወይም ደግሞ ሊፈትነው የመጣው ጥቅስ ጠቅሶ እኮ ነው። ዲያብሎስ 3 ጊዜ ሙሉ ጠቅሶ ነው የተገዳደረው። ጠቅሶ ነው ሊያሸንፈው የመጣው። ጠቅሶ ነው በደካማ ጎኑ የመጣው፣ በተራበ ማንነቱ በደከመ ማንነቱ የመጣ። እሱ ግን የአብን ፈቃድ ለማከናወን ፍጹም አምላክ ፍጹም ሰው ሆኖ ነው እየተንቀሳቀሰ የነበረው። ነገር ግን ስጋ ለለበሰ ብቻ መስሎ ሳይታየው አይቀርም። ሊፈትነው መጣ። ጥቅስ እየጠቀሰ ተቃወመው። በተቃወመው ጊዜ ሸሸ። ድጋሚ ሊጠይቀው 4ኛ ዙር አልመጣም። ስለዚህ ወገኖች የእግዚአብሔር ፈቃድ ያልሆነውን እሺ ብለን ተቀብለን እግዚአብሔር በላያችን ላይ ያላመጣውን ተስማምተን ተቀብለን ዋጋ መክፈል የለብንም። መቃወም አለብን። በኢየሱስ ስም እቃወማለሁ ማለት አለብን። አልቀበልህም ማለት አለብን። አልስማማም ማለት አለብን። አልፈልግም ማለት አለብን። ይህ የእግዚአብሔር ፈቃድ አይደለም ማለት አለብን። ያን ጊዜ የእግዚአብሔር ፈቃድ ከሆነ ቀጥታ ይናገረናል። ለራሳችን ልጆቹ ነና። አትቃወሚኝ እኔ ነኝ ሊለን ይችላል። አትቃወመኝ እኔ ነኝ ሊለን ይችላል። ስለዚህ የእግዚአብሔር ፈቃድ በሌለበት የእግዚአብሔር ሐሳብ ባልሆነበት መገዛት የለብንም፣ መፍቀድ የለብንም፣ ሐሳባችንን መስጠት የለብንም። መቃወም አለብን ከእግዚአብሔር ቃልና ከፈቃዱ ውጪ የሆነ ነገር ሁሉ በኢየሱስ ክርስቶስ ስም። ከእግዚአብሔር ፈቃድ የሆነ ከእግዚአብሔር ሐሳብ የሆነ ሁሉ ሊያስተምረን እንጂ ወደ ክብሩ ሙላት ሊያስጠጋን እንጂ ይልቁንስ ጸላዮች ሊያደርገን እንጂ ሊያሸማቅቀን ከሰው በታች ተሰምቶን አንገት ደፍተን እንድንሄድ የሚያደርግ የእግዚአብሔር ፈቃድ የለም። የእግዚአብሔር ፈቃድ በየትኛውም በኩል ሊመጣ ይችላል። በማሳጣትን በማሳመን በተለያየ ነገር ሊመጣ ይችላል። ነገር ግን ደስታችንን፣ ሰላማችንን፣ አምልኳችንን፣ አገልግሎታችንን ዘግቶ አይደለም።
ይልቁንስ እንዳውም የደስታ መንፈስ ያፈስልናል እንጂ። ምክንያቱም እግዚአብሔር ሊያስተምረን ያመጣው ጉዳይ ስለሆነ ከስተታችን ይመልሰናል እንጂ፣ ይልቁንስ ጠንካራ ክርስቲያን ያደርገናል እንጂ፣ ይልቁንስ የቃሉ መገለጥ ወደ ህይወታችን ይፈልቃል እንጂ፣ ይልቁንስ ስለ ሌሎች ሸክም ይሰማናል እንጂ፣ ይልቁንስ ጸሎታችንን እንጨምራለን እንጂ አፍዝዞ አደንዝዞ አልጋ ላይ የሚጥል የእግዚአብሔር ፈቃድ የለም። መንፈሳችን የነቃን የሚሆነው የእግዚአብሔር ፈቃድ ሲሆን፣ የእግዚአብሔር ኃይል ሲሆን። ሃሌሉያ። ስለዚህ በዚህ ጥበብና በዚህ ዕውቀት መጸለያችንን እንቀጥላለን ወገኖች ሆይ። እግዚአብሔር አምላክ ይረዳናል። ምክንያቱም በእግዚአብሔር መንፈስ ውስጥ ስንሆን በአዲስ ኪዳን ያለን ሰዎች ነንና የእግዚአብሔር መንፈስ ሚስጥርን ይገልጥልናል። የቃሉ መንፈስ ሚስጥርን ያሳየናል። ስለዚህ በዚህ መሸወድ የለብንም። ጠላቶቻችንን መቃወም አለብን። እነዚህ ክፉ መናፍስቶችን ስጋዬን ይበሉ ዘንድ አለ እኮ ዳዊት። ከማስጨነቅም ግራ ከማጋባትም በቃ በእግዚአብሔር ላይ እንዲያጉረመርም ከማድረግም አልፎ ስጋዬን ይበሉ ዘንድ በቀረቡ ጊዜ አለ እነሱ ተሰናከሉና ወደቁዋል። ስጋን እስከ መብላት ድረስ የሚቀርብ የጠላት ተግዳሮት ባለንበት ምድር ላይ ነን ያለ ነው። ነገር ግን መቃወም አለብን። በምድራችን ላይ የሚሆነውን መቃወም፣ በህይወታችን ላይ የሚሆነውን መቃወም፣ በቤታችን ላይ የሚሆነውን መቃወም አለብን። እግዚአብሔር አምላክ ደግሞ አሳልፎ ይሰጠናል። እኛ ከተስማማን ግን እግዚአብሔር ዝም ይላል። እግዚአብሔር ዝም ይላል። እኛ በፍላጎታችን ተስማምተን ከተቀበልነው ከተስማማን ቁጭ ካልን እግዚአብሔር ዝም ይላል እስከሚገባንና እስከምንቃወመው ድረስ። ስለዚህ እግዚአብሔር አምላክ በዚህ መንፈስ ስለሚባርከን ሁሉ ጊዜ በማስተዋልና በጥበብ ሆነን ነገሮቻችንን ሁሉ ሊዘጉብን የሚፈልጉትን በእኛ ዙሪያ የሚሽከረከሩትን ሁሉ እየነቃን እግዚአብሔር ወደ ልቤ በሚያመጣው ቃል ላይ እንጸልያለን። አሁን ይህንን የእግዚአብሔር ቃል ወደ ልቤ ስለመጣ ነው ያሰብኩት ሌላ ለመጸለይ ነበር፣ ግን ውስጤን በጣም ስለሞላው የእግዚአብሔር መንፈስ ይህንን ሊያደርግ ስለወደደ ዛሬ በትልቁ ኃይሉ በትልቁ ክንዱ ረድቶናል። ደስ የሚል የጸሎት ጊዜ ነበረን። ሁልጊዜም አብራችሁን ጸልዩ። እግዚአብሔር አምላክ ደግሞ መልካም ያደርግልናል። ለሌሎችም ሼር በማድረግ ሰብስክራይብ በማድረግ እኔንም አበረታቱኝ። ሌሎችም ይሄንን ጸሎት እንዲጸልዩ ህይወታቸው እንዲበረታታ በጠላት ላይ የሚጨክኑ ሰዎች እንዲሆኑ ብታደርሷቸው ደስ ይለኛል። እግዚአብሔር አምላክ ይባርካችሁ። በሌላው ቪዲዮ እስከምንገናኝ ድረስ የጌታ ሰላምና ጸጋ ከእናንተ ጋር ይሁን። እንወዳችኋለን። ተባረኩ ባይ